እንግዲህ እዚህ ጋር ከሄድኩበት ተመልሻለሁ። የፎቅ እየወጣሁ ነው። ድንግዝግዝግዝ አድርጎኝ በእውነት በጣም ነው የደከመኝ። እዚህ ጋር እኔ ሁሉ በቃ የለም ፎቅ እንዴት እንደወጣሁት እኔ ነኝ የማውቀው በእውነት። ደግሞ ያለው ሶስተኛ ነው። ይሄ ጋር ደግሞ ልታጠብ ሻወር ልወስድ ምናምን ፏፈሽ እያልኩኝ ምናምን ነበርና እናላችኋለሁ። ልንሄድ በቃ ገና መቼ ሰዓት የነገረችኝ ተዘጋጅ አለችኝ ምን አለችኝ። እዚህ ጋር ተጣጠብኩኝ ምን አልኩ እንዴ እንኳን ሊሄዱ ማለት ነው። ብዙ ስራ የሆነ እሱ ታውቃቸው የለ እንዴ ሲሄዱ ማለት ነው። እነሱ ታውቃቸዋላችሁ። እዚህ ጋር ሻወር ልወስድ ነው እያወራሁኝ ነው ምናምን ብሎግ እንደሆነ አውቃለሁ። ግን ያኔ በቃ አንድ አይደለም ዝም ብዬ እየለፈለፍኩኝ ሰዎች ያለ ምናምን እያሉኝ ሻወር ሳልወስድ አልሄድም። እስካሁን ዝግጁ ነበርኩኝ። ግን እናንተ ምንም ፋይዳ የላችሁም ብዬላችሁ ደግሞ ብዬልሽ ከዛ እያልኪያው የመጀመሪያ ብሎጊ ስለሆነ ይቅርታ አድርጉልኝ። አሁን ያኔ ሪከርድ ሳደርግ ደክሞኛል። ግን ሳልሰራው ካደርኩኝ ነገ ደግሞ ምናልባት እንሄዳለን ምናምን ብላለች አላውቅም። እና ከሄዱ ችግር ነው ይሄን ሪከርድ ሳላደርግ ማለት ነው። ያቁነጠንጠኛል እና ነገ የሚለቀቅ ቪዲዮ ስለሆነ እንግዲህ እንደምን ብላችሁ ታግሳችሁ ወሬም ቢበዛባችሁ እዩኝ ምን ይደረግ እና ከጓደኞቼ ጋር ለመጫወት ነው። ደግሞ ስራም ነው በጣም ቢዚ ነው የምንሆነው። እቃውን ምናምን ሁሉ አሳያችኋለሁ። የበላንበትን የጠጡበትን በጣም ብዙ ሰዎች እዚህ ጋር ደግሞ ተጣጥቤ ምን ብዬ ያላልበሽ እየተባልኩኝ ግን እዚህ ጋር ቪዲዮ ቀረጽላችኋለሁ። ሽቶ ምናምን ልቀባ አለሚነሽ እንዴት አባቷ ነው የሚያደርጋት እናንተ ስማ። አያችሁ ደግሞ አንድ ሽቶ አላት እዚህ ጋር አንድ ብርቅዬ ሽቶ አላት። ይኸው ይዛ ትረጨዋለች። የማያልቅ ሽቶ ነው አያልቅም። መች ረእተሹ በሉኝ እንጂ በቃ አይነሳም ምናምን በቃ አንዳንድ ቀን ስወጣን እንግዲህ የዛሬ 5 ዓመት ራሱ ታወጣላችሁ። እዚህ ጋር ሴትዮ ያለ ያለችኝ ነው እያልኩ አበያ ተነሳ። ድብዳብ የሚመስል አበያ አለኝ። ይሄን ድብዳብ የሚመስል አበያ ለብሼላችሁ አቤት አለሜነሽ፣ አቤት ግርማ ሞገስ፣ አቤት ጸጉር ተገፈፈ። ገና ትናንትና የተሰራ ነው ለዛው ተብሎ ከዛ ሻሹ አቤት ማች እኮ የሚያደርግ እኮ ነገር እኮ አይደለም። እኔ ጋር እኮ ጣጣ የለም። በቃ እንደዚህ አሁን እዚህ ጋር አሁን በቃ እንደ ሴቶቹ ምናምን ልጠራረስ እኔ እኮ አልችልበትም። ሲጀመርም እኮ አልችልም። ዝም ብዬ እኮ ስቆበድ እኮ ነው እዚጋ ቆብድ ብድ እያልኩኝ ሴትዬ ከዛሬ ትላለች እኔና ላለሁ ባይዘዌ ሁሌም ስወጣ የመጨረሻዋ እኔ ነኝ። ያው ታውቃላችሁ መቼስ አረቤ ስንሆን ያን እንዲህ ነው ምናምን በቃ በተክሪያ እኔማ ቁጭልና አይቃሻታ ተነሳ። አቤት ብር ሙሉን እኮ ነው ያለው። በስማ ማለሚነሽ ያረቢ ያደበላለኩት እንግዲህ በየፊን እዚህ ጋር ደግሞ አረ በስማ ዛሬ እኮ የለም እኮ አለሚነሽ ልክ የሷ ድግስ ነው የሚመስላት አለ አይደለ በቃ ከሰዎች ጋር ለምን ብዬ እኔም ሽትትትፎፏፏ ልበል እንጂ ምን ማም ይከለክለኛል? እነሱም የኔ ቤት ሽቶ ነው የተቀቡት፣ እኔም የነሱ ቤት ሽቶ ነው የተቀባሁት። እና እዚህ ጋር በቃ የለም አለሚነሽ እኮ እየለፈለፈኝ ነው ብቻዋን ቪዲዮ ስትሰራ እየለፈለፈኝ ለፍልፋ እንደምትል ታውቃላችሁ። ፋፈሽ ልበል እንጂ እኔ እስከ ማንሳለሁ ምናምን። ከዛ እዚህ ጋር ደግሞ ምን አለች መሰላችሁ? ላፌ ማስቲካ ላኝክ ምናምን ብላ ማስቲካውን ወጣ ታረግና አቤት ባተለች እሷ እንትን እንደሚሰራ አታውቅም መሰለኝ። ያውላችሁ ታቀለለችው። አለመድገሟ ራሱ እሷ ሆና ነው። 2 ነበር የምወደው ግን ያው በቃ ምን ማድረግ ይቻላል። እንግዲህ አንድ ነው የበላችሁ። እንግዲህ መኪና ውስጥ አቀጭቋ እያደረገች ልትል ነው እየሄደች ነው። እዚጋ እንግዲህ ሊሄድ ነው። ሴትዬ ከሳላም አላም ትላለች እዛ ጋር ማለት ነው። ወጣች ተወጣ። እዚህ ጋር መብራት ተጠፋ። አለሚነሽ እዚህ ጋር አችሁትላችሁ። ቆይኒ እኮ ይሄ ካሜራ ሶስት የት የመጣ የት የዘር እንትን ነው የበቀለብሽ አንቺ ሴትዮ። ደረጃ እንኳን ስትወርጂ ምን አለበት እንደው አይ ተይ ግን አንድ ቀን ትሰበሪያለሽ። አንድ ቀን እኮ እዚህ ጋር ወድቄ የቂጤ ብርጭቆ ሁሉ ነው የወለቀው ባይገርማችሁ። እና እዚህ ጋር ደግሞ እዚህ ጋር ደግሞ ደረስኩ። ቤት እየገባሁኝ ነው። እዚህ ጋር ገባሁ እና ልብሴን ጣልኩኝና ወደ
እነሱ ጋር ለመሄድ ማለት ነው። ሻንጣዬን አስቀመጥኩኝ እዚህ ጋር። ያው እዚህ ጋር ደግሞ ምግብ እየበላን ነው እንግዲህ እየተሽኮረመሙ እምቢ ብለውኛል። ባይዘው ይሄ ምግቡ ለኛ ነው ለሁላችንም። አሁን ያያችሁት ትሪው ግን እኛ ቀንሰንለታል ማለት ነው። ይሄ ደግሞ ሰላጣ ምናምን ነው። ጓደኞቼ ናቸው እነኛ እህትማማቾች ናቸው። አንድ ቤት ነው የምንሰራው። አንድ ቤት ስላችሁ ትንሿ ትልቅ እናት ቤት ነው የምትሰራው። እኛ ደግሞ ነኝ ሁለት እህትማማች ቤት ግን ያው አንድ ልጆች ናቸው። ደስ ነው የሚሉት። አብረን ነው የምንሰራው። እንደዚህ ጃዛም ሲመጣ አብረን ነው 4 ቀን 5 ቀን የምናሳልፈው እና በጣም ደስ ይላል። በቃ ዘና ብለን ነው የምንለው ማለት ነው። እና በጣም ነው ደስ የሚለው። እዚጋ በላን ጠጣን። ከዛ ውይ እዚጋ እየበላን ነው። ግን ስራውን አትጠይቁኝ፣ በእውነት አትጠይቁኝ። እና ይሄው ጎረስኩኝ። በስመ አብ ጉርሻ እዚህ ጋር ሊያ መሆን አለብሽ አንቺማ እያሉ እየበላው ምናምን ምግብ እንትን ስለምን እና ድምጽ ሁሉ ተያይዟል። በጣም ደግሞኛል ይሄንን ሪከርድ ሳደርግ ማለት ነው። እና በጣም በቃ እዚህ ጋር አስቀመጥኩት። እዚህ ጋር ያው እቃው ምናምን ገና ነው። ገና አስቀምጠን መሬት ምናምን ያስቀመጥነው እቃው ራሱ ማለት ነው። ይሁላችሁ ይሄውም ግማሽ ከሆነ ወዲያ እየተቀረጸ ያለው ይሄው እዚህ ጋር ለሚኒሽ አረፋ እየመታች ምናምን ነው። እኔ ራሴ እዚህ ጋር ያጠብኩ እቃ ማጥበው ነኝ። ጓደኛችን ደግሞ እየወለወለኝ ነው ያኔ ስለማይበቃ። ይኸውላችሁ ደግሞ ብረት ድስቱ የተቀቀለበት ቤት ነው የተቀቀለው። በነገራችን ላይ ምግቡ ያኔ ሩዙ እና ይሄውኛ ትራፊ ደግሞ እንክት አድርገን የበላ ነው። እንክት በጣም ነው የሚጣፍጠው በጣም እና ደስ የሚል ምግብ ነበረ። ይሄ እንግዲህ ጨራርሰን